አብርሽ ሻንጣውን ይዞ ከቤት በድጋሚ ወጣ። የሩታና የዳኒ ድራማ ፍጻሜውን አገኘ። ድራማቸው፣ ጨዋታቸው እየሰሩ ያሉት ነገር በሙሉ በአብርሽ ጓደኛና በአብርሽ በራሱ አማካኝነት እንግዲህ ከዚህ በኋላ ምንም አይነት ቪዲዮ ሳይያዝበት ምንም አይነት ነገር ምንም የቀረ ፋይልም ሳይኖር አብርሽ ነፃ ወጣ። ከሩታ ቤትም በድጋሚ አብርሽ ሻንጣውን ይዞ ወጣ። ሌላ ችግሮች ተፈጠሩ። ሌላ እልህ ውስጥ ተገባቡና ሁለቱም ሌላ አይነት መስመርን ሌላ አይነት የህይወት መስመርን ሊይዙና እንዲሁም ደግሞ እልህ ውስጥ ትልቅ እልህ ውስጥ ተገባቡ። ሩታም አብርሽም ሌላ እልህ ውስጥ ሌላ ድራማ ውስጥ እንዲሁም ደግሞ ሌሎች የቤት ስራዎች ውስጥም ጭምር የቤት ስራ ነው የሰጠኸኝ እስከ መባባል ድረስ እልህ ውስጥ ተገባቡ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች ሁልጊዜም መልካሙን ቅኑን የምታስቡ ሁልጊዜም ትክክለኛ ነገርን ከሰራ እውነትን ከያዘ ሰው ጎን የምትቆሙ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። እንግዲህ ከሰሞኑ ብዙ እንዲሁም ወቀሳም ጭምር በጣም ብዙ እየደረሱ ነበር። ሩታም ላይ እንደዚሁ ከሩታን ያገዛት ዳኒም ላይ ጭምር እጅግ በጣም ብዙ ነገሮችን እየተባሉ ሩታም ደግሞ በዚህ ልክ እንደዚህ አይነት ነገር ማድረግ አልነበረብሽም፣ እንዴት እንደዚህ አይነት ነገሮችን ታደርጊያለሽ? እንዴት የገዛ ባልሽ ላይ እንደዚህ አይነት ፋይል ይዘሽ ያውም ደግሞ ከዳኒ ጋር ሆነሽ እንዴት እንደዚህ ታደርጊያለሽ? እየተባለች ሩታ ብዙ ስትወቀስ ነበር። ብዙ ነገሮችንም ሲሏት ሲነግሯት ነበረ እና በውስጥ መስመርም ሩታ እኔ እስከዛሬ ከሩታ ጎን ነበርኩ፣ ከዚህ በኋላ ግን ሩታን አልደግፍም የሚሉም ብዙ ነበሩ። እኛም ደግሞ በውስጥ መስመር ብዙ የደረሱን ነገሮች ነበሩ። ሆኖም ግን አሁን የአብርሽ ዝምታ ተሰብሮ አብርሽን ብዙዎች ዝምታው አላማረኝም፣ አብርሽማ የሆነ ነገር ባያስብ በዚህ ልክ ለነሱ አይገዛላቸውም ነበር፣ በዚህ ልክ እነሱ የሚሉትን ነገር እሺ አይልም አይቀበልም ነበርና አሁን ላይ በዛ ላይ ከዳኒ ጋር ሆና ሩታ አንዴ እቃ አጠብ፣ አንዴ ተነሳ፣ አንዴ በዚህ ገባ ሲሉት በዚህ ልክ ጸጥ ብሎ አይታዘዝም። የሆነ ነገር ባያስብ የሆነ ነገር ከኋላ ባይዝ ኖሮ እንዲሁም ደግሞ የሆነ ሀሳብ ባይኖረው የሆነ ነገር ሚሽን ባይኖረው ኖሮ በዚህ ልክ አብርሽ እነሱ ልክ ለነሱ እንደዚህ ታዛዥ ሊሆን አገልጋይ ሊሆን አይችልም እያሉ ነበር ብዙዎች። አብርሽ አሳዝኗቸው ራሱ ከውስጥ እንዴ አብርሽ ምንም ቢሆን እኮ ወንድ ነክ፣ ምንም ቢደረግብክ፣ ምንም ቢያዝብክ ወንድ ልጅ ነክ፣ ራሷንም ጭምር ነው ሩታ የምታዋርደውና ለምን ብለክ ነው እንደዚህ የምታደርገው? ለምን ብለክ ነው እንደዚህ የምትታዘዛቸው? እያሉ አብርሽ አሳዝኗቸው ብዙዎች ለአብርሽ ጭምር ሲጽፉለት ነበረ። ለኛም እንደዚህ ንገሩት እየተባልን ነበረ። ሆኖም ግን አሁን አብርሽ ዝምታውን ሰብሯል። አሁን ዝም ያለበትን ምክንያት ግልጽ ሆኗል። በልጠጥ ብሎ ፈታ ብሎ ሩታና ዳኒ ላይ ሲናገር በስተመጨረሻ እውነቱ ወጥቶ ምንም አይነት ፋይል እስኪቀራቸው ድረስ ምንም ፋይል እጃቸው ላይ እስካይቀር ድረስ ለሁለቱም ለዳኒ ለሩታም ጭምር ፋይል እጃቸው ላይ አለመቅረቱን እስኪያረጋግጥ ነበረ አብርሽ እንደዛ ሲሆን የነበረውና አሁን ላይ በጣም ነፃ ሆኖ ሻንጣውን ይዞ ከቤቱ በነፃነት ወጥቷል ማለት ነው። አሁን እንግዲህ በጣም የሚያስፈራው ነገር እና ነገሮች ደግሞ የተባባሱበትን ምክንያት መጨረሻ ላይ ሩታ በሰራችው ነገር ነው። ሩታ መጨረሻ ላይ ያደረገችው ነገር ብዙዎችን አሳዝኗል። ያው ቤተሰቦቿንም ጭምር ጭራሽ ብሎ ከአብርሽ ቤተሰቦች ጋርም ጭምር አነካክቷታል። ከልጇ አባት ቤተሰቦች ጋር ምንጊዜም ደግሞ የማትራራቅ የሆነ አለ አይደል ከህይወቷ ልታስወጣቸው የማትችላቸው ሰዎች ናቸው የአብርሽ ቤተሰብ ደግሞ ትልቅ ነገር ነው። መከበር ያለበት መደመጥ ያለበት ነገር ነው። ምንም ጊዜ ቢሆን ትዳር ውስጥ መግባት ባይኖርበትም ሶስተኛ ወገን ሆኖ በትዳር መሀል ሀሳቦችን ሼር ማድረግ ወይም ደግሞ ሌሎች ከባድ ነገሮችን ውሳኔ መወሰን ባይችልም እንኳን ቤተሰብ ተከብሮ ግን ባለበት ቦታ ሊቀመጥ የሚገባው ነገር ነው። ምንጊዜም ቤተሰብ የማይቀር ነገር ነው። አብርሽ እሱን መቼም እሱ ቤተሰቦቹን አይተውም እና ሩታም ደግሞ የአብርሽን ቤተሰቦች ልታከብር ግድ ይላታል። ምክንያቱም ልጆች አሏቸው በመካከል ልክ በመካከል ልጅ ባይኖራቸው ሁለቱ
ሩታና አብርሽ በመሃል ልጅ ባይኖራቸው ኖሮ ልክ ሄርሜላና አብርሽ እንደሆኑት አሁን ላይ ሄርሜላ ትታ ስትሄድ በቃ አቆመ ነገሩ አለቀ ሊባል ይችል ነበር። ሆኖም ግን ምንጊዜም የሚያገናኛቸው የሚሰበስባቸው ልጅ አላቸው መሀል ላይ። ነገ ህፃኗ ልጅ አድጋ ወይም የወንድ ልጅ ነው ያላቸው፣ ያ ልጅ አድጎ የአባቴን ቤተሰቦች ማለቱ አይቀርም። ሩታ ከአባት ቤተሰቦች ነጥላ ልትወስደው ልታስቀረው አትችልም። ዘመዱን ይፈልጋል። በዚህም በኩል ደግሞ የሩታንም ዘመዶች እንደዚሁ ይፈልጋል ልጁ አድጎና። አሁን ሩታ ምንድን ነው የሆነችው? ጭራሽ ከአብርሽ ቤተሰብ ጋር ተነካካች። ከእህቷ ጋር እስከመጣላት ድረስ ሌላ ሰው ጓደኛዋን ምናምን ይዛ ከአብርሽ እህት ጋር እስከመጣ ከቡዜ ጋር እስኪነጋገሩ ድረስ ትርፍ የሆነ አላስፈላጊ የሆኑ ነገሮችን እስኪነጋገሩ ድረስ ይሄ ፋይል ይሄ መጨረሻ ላይ የሰራችው ነገር አጋጭቷታል ሩታንና ያ ነገር ደግሞ ጥሩ አይደለም። ምክንያቱም ምናልባት ሩታና አብርሽ እስከዛሬ ብዙ ነገሮችን ስላሳለፉና ብዙ ነገሮችን እሷም ብዙ በሱ ስለተጎዳች እሱም ደግሞ አሁን እሷ በምታደርገው ነገር ስላዘነም ስለተጎዳም ጭምር እነሱ ይቅር ሊባባሉ ይችላሉ፣ ሊያጣፉት ይችላሉ። እንዲያርገኛል እኔም እንዲያርገያለሁ ተባብለው ሊያጣፉ ይችላሉ። ቤተሰብ ግን እንደዛ አያደርግም። የባልም የሚስትም ሆነ ቤተሰብ ይይዛል ነገሮች። ልጄን እንደዚህ አድርጎብኛል ነው እንጂ የሚሉት እሷ እንዲያደርጋብኛለች አይልም። ቤተሰብ ይይዛል። እንደዚህ ሆዱን ሰፋ አድርጎ የሚተው ቤተሰብ ብዙ ጊዜ የለም እና አሁን ላይ ሩታ ያደረገችው ነገር ብሎ ከቤተሰብ ጋር ያጋጫት። ያውም መጨረሻው ላያምር ልክ እንደዚህ አብርሽ ፋይሎቹን ሁሉ ሊያጠፋና ምንም ላትጠቀም ነገር ማለት ነው። ምንም ነገር ላትጠቀም ነገር ነው ሩታ እንደዚህ የሆነችውና ይህ ነገር ወዴት እያመራ እንደሆነ ሁላችንም የምናየው ነገር ነው። ጭራሽ ሌላ ጭራሽ አዲስ ሚሽን ማሰብ፣ አዲስ የመጎዳጃ ሀሳቦችን ማቅረብ፣ አሳይሻለሁ መባባል፣ እንደዚህ አይነት ነገሮች ላይ መድረስ፣ በጣም አላስፈላጊ የሆኑ ነገሮች ላይ መድረስ፣ ነገሩ እየቀዘቀዘ እየበረደ ወደ ሰላም ከመምጣት ይልቅ ብሎ ወደ ሌላ መልክ መያዝ፣ ሌላ እልህ መገባባት ነው እና ይሄ እልህ ደግሞ በጣም መጥፎ ነገር ነው። ምክንያቱም ሁለቱም አንድ የሚያደርጋቸው ነገር እስካለ ድረስ ሰላም ይሻል ነበር። እሱም ደግሞ ሩታም ያደረገችው ነገር በስተመጨረሻ የሞከረቻቸው ሙከራዎች ሁሉ ምንም አልሰሩላት፣ ምንም አልጠቀማትም። ጭራሽ ነው እሱን ያራቀው ከሷ። እውነት አብራው ልትሆን ፈልጋ ነበር በእንደዚህ አይነት ነገር የሚለው ራሱ በጣም አጠራጣሪ ነገር ነበር። ምክንያቱም እንዴት እንደዚህ አይነት ነገሮችን ይዘው አንድ ቤት ውስጥ እንደሚያድሩ፣ አንድ ቤት ውስጥ እንደሚኖሩ እየተፈራሩ አንድ ቤት መኖር በራሱ በጣም ከባድ ነገር ነው እና ያው ደግሞ በዛ ላይ አሁን ላይ አብርሽም ከሄርሜላ ጋር ያለውን ነገር ጥያቄ ውስጥ ገብቷል። ሄርሜላ ከዚህ በፊት በእርግጥ ብዙ ጊዜ ማድረግ የነበረባት ነገር ነው። አሁን ላይ ያደረገችው ደግሞ በእሷም ቦታ ሆኖ ማንም ሊፈርድ አይችልም። በሄርሜላም ቦታ ሆኖ አብርሽም በእርግጥ በአሁኑ ፈልጎ አይደለም የራቃት። ሆኖም ግን አሁን ሄርሜላ እኔ እንደፈለክ ቀላል ስለሆንኩልክ ነው ወይ ነይ ስትለኝ ስመጣ ሂጂ ስትለኝ ሲሄድ ስሜት የለኝም ወይና እንዳስቀመጥከኝ አታገኘኝም ብላ ከህይወቱ ወጥታለች። ካሁን በኋላ እንዳትደውልልኝ እንዳትፈልገኝ ብላ ከህይወቱ ወጥታለች እና በአሁኑ ያው አብርሽ ያጣው ይበልጣል። ሩታ እንደሆነች ሞከረች አጣች። አብርሽ ግን ሙከራ አጣ ብቻ ሳይሆን ያለውንም ማጣ ነውና ያ ነገር ለአብርሽ ሊከብደው ይችላል። ሆኖ የሁለቱ አሁን ላይ ሩታና አብርሽ ያላቸው ነገር ከጸብ እንደዚህ ከእልህ ወጥተው ቁጭ ብለው መነጋገር እስካልቻሉ ድረስ ነገሮችን በፍጹም መፍታት አይችሉም። ነገሮችን ወደ ቦታቸው መመለስ አይችሉምና ይህን ነገር ማድረግ ለልጃቸው ለነገ ህይወታቸው ምንም ቢፈጠር በሁለቱ መካከል አንድ ላይ ቢሆኑም ባይሆኑ ለልጃቸው ጠቃሚ ነገር ስለሆነ ይህን ነገር ማሰብ አለባቸው። የሚያደርጉትን ነገር ሩታም ከዚህ በኋላ የምታደርገውን ነገር በሙሉ ልጇን እያሰበች መሆን አለበት ባይነን። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሆኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩ።